ዶስ ወስና ቴዲ አፍሮ ዝፈን ይሄን ግጥምና ዜማ በጣም ተጫዋተው ይሄኛውን የግዕዝ ቃል ተጠቀም ይሄኛው እንደዚህ አድርግ ብላ ከዛ ምዕመናኑ በተሰበሰቡበት እባክህ እንግዲህ ሄድ ልከንሃል ቀብተንሃል ምን ትሲዬ ብለው ይላሉ እንዲህ ሲቀቡ የነበሩት እነሱ ናቸው ታሪኩ ዲሽታ ጊናን መድረክ ላይ ጠርተው መድረክ ላይ አምጥተው በላዩ ላይ ዘይት አፍሰው ብለው በካራቴ መተው ሸክ አድርግ ብለው የትላንቱ ቲክቶክ ላይ ይሁት ሙሉውን መጣበታለሁ በቴሌቪዥን ነው መጣበታለሁ ታሪኩ ዲሽታ ጊና ማለት ደቡብ ላይ ያሪዎች እዛ ጂንካ ላይ የአማራና የኦርቶዶክስ ብሔሮችን እንዴት አሳዶ እንደጨፈጨፈ እንዴት እንዳፈናቀለ ወጣቶችን አሰባስቦ ይሄ የጠንቋይ ሃይማኖት ብሎ እንዴት እንደጨፈጨፈ ጂንካ ያሉትን ሰዎች ጠይቁ ይሄንን ወደ መሬት ላይ ወጥቶ ተናግሯል ሸክ ያረኩ ቀባኛውንም ሸክ እንዳደርግ ይያለ ታሪኩ ዲሽታ ጊና ለትግሬ ልዩ ፍቅር አለው ትግሬዎችም ልዩ ፍቅር አላቸው አሁን ፕሬዝዳንት ዶናልድ ትራምፕ መቀሌ ቢሄዱ ዲሽታ ጊናን በሚቀበሉበት ስሜት አይቀበሉትም ትራምፕ ዲሽታ ጊና የራሱ መንገድ ስላለው ማለት እንመጣበታለን እሱ ያንንም ስናገረው ዋይ አላችሁብኝ ስለ ሰላም ስለ ሰበከ ቁጥሩ አይደለም እኛ ምናየው እኔ ማየው ከስዕሉ ጀርባ ያለው ነው ማለት የተሰጠነ ይሄ ነው ከስዕሉ ጀርባ ያለው ነው ፊቴ ያለውን አሻንጉሊት አላየው ፊቴ የሚሰራውን ድራማ ሳይሆን ከጀርባ ማን ነው የሚያንቀሳቀሰው እሱን ነው ምናየው ምንመለከተው እንመጣበታለን ይሄ አሁን የምታዩት ፎቶውን አምጣልኝ ይሄ ፓስተር አለኮ በማንነት ቀውስ ውስጥ ያሉ ሰዎች እንዴት አድርገው ነው እንደዚህ ኦርቶዶክስ ተዋህዶ ያዝልኝ ፎቶ ነብይ ሱራፌል ይባላል በማንነት ቀውስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ካባይ የሸለመች የምትልካቸው ብሎ ተቋሟን አሁን ቤተክርስቲያኗን የሚመሩ ሰዎች ደንታቸው አይደለም ማንንም ምንም ቢናገራቸው እንደው እግሩ ላይ ሊወድቁ ይችላሉ ሄደው ሰግዱለት ላይ ይችላሉ ሊወድቁ ይችላሉ ገኔ ግን ይሄ ሰው የመኖሪያ ቤቱን አሳያቸዋል እዚህ የማቀው አንድ እዚህ ጀርመን ሀገር የማቀው አንድ ወዳጄን ባለቤቱን የሰራትን ጉድ ነግራቸዋል ኮንቶ የደብተሯን የባንክ ካርዷን ነው ተቀብሎ ወደ ስንት ሺህ 10 ሺህ ዩሮ የተቀበላት ጌታ ፈቅዶልኛል ብሎ ካርዷን ተቀበለ የልጆች እናት ናት ባለ ትዳር ናት ባለቤቷ ጠንካራ ሰራተኛ ስለሆነ በጀርመን በስሩ የሚያስተዳድራቸው ብዙ ሰራተኞች ስላሉት እንጂ እርቃኗን አስቀርቷት ነበር ዘርፏት እሱ የሰራውን ቤት ግን አሳይቷል እሱ የሚነዳው መኪና አሳይቷል በርበሩ በግልጽ መጥቷል የኢትዮጵያ ቤተክርስቲያን ልክ ዘፋኝን እንደላከች አድርጎ ነው የመጣው የዘር ጨዋታውንም እንዳመጣው በስሱ ነክቻው የማንነት ቀውስ ያለባቸው ሰዎች ቤተክርስቲያኒቷ ላይ ሲያስታውቁ ዝም ብለን እነሱ ብላክሜል ስለተያዘባቸው እኛ ላይ አፋቸውን መክፈት አይገባቸው በእውነት አሁን ይጩፍ አልተናገረንም ማን አልተናገረም ማን ይሄ ሰው ነው አፉን የከፈተበት አባቱ ጋር ዘለቀ ናቸው ታውቃላችሁ እንግዲህ ያው ሲዳ ወላይታ ያላችሁ ሰዎች የሰላም ግሮሰሪ ባለቤት የነበሩት የባዮሎጂ መምህሩ ናቸው ወደ 5 ሚስቶች ነበሯቸው ታውቃላችሁ ሐዋሳ ዝዋይ አሁን መጨረሻ ሚስታቸውም እንግዲህ አሁን ሰላም ግሮሰሪዋን ያዘችዋና ያንን ግሮሰሪ እንኳን አሁን መጥቶ እሱ ሊወርስ ይፈልጋል እሱም ደግሞ የተወለደው ያው ሰውየው የባዮሎጂ መምህር ጎጃም ሄደው ለኮርስ ማለት ነው ለስልጠና ሄደው እዛው ያው ብቻቸው ማደር አይሆንላቸውም እዛ ካንዷ ታችን ጋር ተኙ ከዛ ይሄ ተጸነሰ ተወለደ ዛሬ ዞርሜን ያላገሽም ጋብቻ የለኝም ብለው እሳቸው ወደ ወላይታቸው ተመለሱ ከዛ እሱ ደምሴ በሚባል ጉራጌውን ትግሬ በማይታወቅ ሰው እጅ አደገ አሁን ጎጃሞቹ የሚሉት ኖ እናቱ የኤርትራ ወይ የኢትዮጵያ ትግሬ ናት እንጂ ዘመድ የጎጃም አይደለችም ነው እሱ ግን የኤርትራን ባንዲራ ይዞ ነው ሁሌ የማየው የሚጸልየው የኤርትራን ባንዲራ ይዞ ሰላምታም የሚያቀርበው የኤርትራን ባንዲራ ይዞ ነው
ይሄን ሳይ እንግዲህ ምናልባት በእናቱ ኤርትራዊ ሊሆን ይችላል ማለት አላውቅም። ለአማራና ለኢትዮጵያ ቤተክርስቲያን ያለውን ጥላቻ ግን አይቼዋል። አሁን በቀደም ሄዶ ንጉስ ጦና ሐውልት ስር የተደፋው አባቱ የንጉስ ጦና ዘር ናቸው፣ እናቱ ካወዬ ነው የሚባሉት እቴጌ እንደማለት ነው የአባቱ እናት። ስለዚህ በእሱ ፕሮሞት ማድረጉ ነው ለሐውልቱ ሰግዶ አመጣላህ ማን ይመለከት ስለሚመለከተኝ ነው የምመጣለት። ጉሮሮ ለጉሮሮ ተናንቀን እውነቱን ትላል። የማንም ልፋጫም የማንም መንገደኛ እየመጣ እዚህ እንዲደነፋብን እንትን እንዲልብን አንፈልግ። የማንም ወጠጤ በስነ ስርዓት መጸዳዳት የማይችል ለሃጩን የሚያዝረበርብ ሰው እሺ፣ የደቡብ ህዝብ አንዴ ተፈቅዶለታል፣ እርሻ ተደርጎ ተሰጥቷቸዋል። ይራሱት እንደፈለጋቸው የራሳቸው ጉዳይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ግን አፍ መክፈት ትክክል አይደለም። የሚባርኩትን እዛ ይባርኩ፣ እሱን እንመጣበታለን። የዛሬው መርሃ ግብራችንን እንግዲህ ለመግቢያ ያደረኩበት ዋናው ምክንያት የተኩስ አቁም ስምምነቱ ማለቁን እኛም ስራችንን መጨረሳችንን ነው ለማሳወቅ ነው። ገንዘብ የሰጣችሁ ሰዎች አላችሁ። ያን ገንዘብ የሰጣችሁበት የት እንደደረሰ ማሳየት አለብን። ኑሮ ተወዷል። አሁን በኢትዮጵያ ነዳጁ ጣራ ነክቷል። እንደምታዩት ነው። ብዙ ነገር ከባድ ነው። እኔ ሳቅ 5000 20 30 ሺህ የነበረው በሬ አሁን ዛሬ 80 90 100 200 ሺህ ገብቷል። ዘይት በጣም ጣራ ነክቷል። የሰው ደሞዝ አላደገም። ሰው ግን እየደቀቀ እንዳለ የሰማው እና የጾማችን መጨረሻ ላይ ኢትዮጵያን በማከለ መልኩ ሰንጋ አርደን እንደው ብንመግብ በሚል በኢትዮጵያ ደረጃ ጥሪ አቅርቤ ነበር። እግዚአብሔር ይመስገን። እንግዲህ እንዳያችሁት ነው። ዘመድኩን ዘንድሮ ነው የሚወድቀው። ከስኳድ ጋር ተጣልቶ ከከሌ ጋር ተጣልቶ ከነከሌ ጋር ተጣልቶ ከነከሌ ጋር ተጣልቶ እንደው ይህንን የበረከት ስራ ባይጀምር ብለው ያዘኑልኝ በጣም ብዙ ሰዎች ነበሩ። የተጣላቸው ሰዎች እኮ ያልተጣላቸው ነገር ሐሳባቸው ነው የተጣላው። የተጣላቸው ሰዎች እኮ የሚሰጡ አይደሉም የሚቀበሉ ናቸው። እኔ ስዋጋቸው የነበሩ ሰዎች ዘራፊዎች እኮ ናቸው። የህዝብ ገንዘብ በጎፈንድሚ በለው በእርዳታ በለው ሙልጭ አድርጎ ሲቀሙት ቀማኛ የታባቱ ነውና የሚሰጠው የቀማኛ ጠበቃ አለ እንዴ? እኔ አዳንኩት እኮ ህዝቡ። ዲያስፖራው እኮ ሳይሰሩ በሚበለጽጉ ሰዎች ጦርነቱን እየፈለፈሉ በፋኖ ስም በተቸገረ ህዝብ ስም የነሱን እዳ እያቀለሉ ተንጠባረው ይኖሩ የነበሩትን ሰዎች እኮ የታክሲ ስራ አስጀመርኳቸው እኮ ነው። የታክሲ ስራ አስጀመርኳቸው። ጉሮሯቸውን ይዤ 24 ሰዓት ተንቀጥቅጦ የሚያመጣውን ብር የማንም ቦዘኔ የማንም መንገደኛ እንዳይበላው እኮ አደረኩኝ። እንዳይበላው ይሄው ሲቀልቧቸው የነበሩ ሰዎች እንዴት ትናገራቸዋለህ? ስትሬን እነ ኮሎኔል ፋንታው ሙሐባው እነ ማንት ሙልዬ እነ ማን የሚባሉት አይፎን 70 ፕሮ ማክስ ይዞ እኮ ነው ተማረኩ የሚለው። አንገቱ ላይ የወርቅ ሐብል እሱን ከተናገርኩ በኋላ አውልቅ ብለውታል። ይሄንን ውሻ ማሰሪያ ሰንሰለት ይሄንን አረብ ሀገር ሴት ደም ተፍታ የላከችውን እኮ ነው ሲቀባረሩበት የነበረው ሲንዘባዘቡበት የነበረው። አንድ ሴት 60 ሺህ ብር እየከፈሉ ይተኙ የነበሩ ሰዎች ናቸው እኮ አሁን የመጡት። ከከተማ አማርጠው ሴት አምጥተው 60 ሺህ 70 ሺህ የሚከፍሉ ሴት። ይሄ ገንዘብ እኮ ደም እየተተፋ ኩላሊት እየፈረጠ የሚመጣ ነው። እነዚህ የቀን ስራ ያስጀመርኳቸው ሰዎች ድሮስ ሊረዱ ነበር እንዴ? እኔ ሰዎችን የጠየቁት ሰዎችን ነው እንስራ ያልኳቸው። እግዚአብሔር የተመሰገነ ነው። ሃሌሉያ! እግዚአብሔር የተመሰገነ ነው በእውነት አሜን ነው። አሜን ነው። አሜን። ሰርተናል። የዋልድባ ሰቋር አባቶቻችንን 85 ሚሊዮን ብር እንኩ ብለናቸው የ15 ሚሊዮን ብር መኪና እንኩ ብለናቸው በደቡብ ኢትዮጵያ የተዘጉ አብያተ ክርስቲያናት ከ100 በላይ ከፍተናል።
ተጎድተው አድጋ ላይ የወደቁ ጋሽ ታዲዮስ ታምቱ ያልተደረገ ነገር አለ እንዴ? ንገሩኝማ። ያልተደረገ ነገር አለ እንዴ? በዚህ ወር ውስጥ ያልተደረገ አለ? በ3 ቀን ውስጥ 130 ሚሊዮን ብር አውጥተን ህንፃ ለዝቋላ አቦ ገዳም እኮ ገዝተናል አይደል? ተመልከትልኝ እንቅልፋተን የሰራነው ስራ ፍሬን ያፈራል። ይሄ ደግሞ የተልእኮዬ አንደኛው ውጤት። የአብነት ትምህርት ቤቶችን ሰርተናል። ለ1 አመት መምህራን ቀጥረናል። በአብይ ጾም መሰራት ያለበትን ሰርተናል። ይህንን ትምህርትን ያስተማሩ ምዕመናን በቤተ ክርስቲያን ውስጥ ገንዘባቸው እንዴት መውጣት እንዳለበት፣ ለምን መውጣት እንዳለበት ነው ያሳየን። ለምን መውጣት እንዳለበት፣ እንዴት መውጣት እንዳለበት። ይሄን ቤተ ክርስቲያን ነው ከዚህ ሳር ውስጥ አውጥቼ እንጨት ሰርቼ ከዛ በኋላ ይሄን ያርኩት። እኔ ይሄንን አንድ ጭቃ ብቻ አይሆንም ዘመዴ፣ በሴራሚክ አደርገዋለሁ በምን አቀባዋለሁ ያለ ልጅ የሰራዊት ጌዲዮን ከዚህ ሳር ውስጥ ነው ያወጣው። እና ይሄ ቀማኛ ማጅራት መቼ እንትን ሊል እኮ ሀረር ውስጥ የምንሰራው ነው። ገንዘቡ እየገባ ነው። የመጨረሻው መዝጊያችን ይሄ ቁፋንሲቅ ውስጥ የምንሰራው የኢየሱስ ቤተክርስቲያን ለሀረርጌ ቆጦች አድዋ እንዴት ነው ያከበርነው? ባንዲራ ሰንደቅ ዓላማችንን ከፍ አድርገን የኔታን ተመልከቷቸው። እኚህ ቤተ ክህነቱ በፈተና አንደኛው ነው ወጥተው አልፈው ዞር በል ከዚህ ብር ካላመጣ ብለዋቸው አናጺ ሆነው ከ7ኛው ፎቅ ወድቀው ይሄው እስካሁን አልጋ ላይ የተኙትን እኮ ጎበኘናቸው። ስንት ስራ ነው የሰራነው? ተመልከት፣ ህንፃ በአንድ ቀን በ3 ቀን ውስጥ። ይሄ ከላይ ካልሆነ በስተቀር በምድር ይቻላል? አይቻልም። 130 ሚሊዮን ብር እንደ 130 ሺህ ብር እንዲታይ ያደረገኝ አንደኛ ያለመማሬ በጣም ነው የተከመኝ። ይሉኝታ የለኝም፣ ሼም አይዘኝም። አለቀ። አሁን ጓደኞቼ ይደነግጣሉ። አረ በእናትህ ዘመዴ በናም ተወበት ይመጣል። እመን ነው በቃ አለቀ። እመን ነው። አባቶች ራሱ ይስቁብኛል። እነዚህ አሁን የዝቋላም ይዋልባም ይስቁብኛል። ድፍረቱ ይላል። ምን ድፍረት የለም። እናንተ ሱባኤ ግቡ፣ አመልክቱ። የእናንተ ጸሎት ያዘጋጃል ሰጪውን። ሚሊዮን የሚሰጠውን 500 ሺህ የሚሰጠውን 200 ሺህ የሚሰጠውን ያዘጋጃል። እና እኔ በየትኛው መልኬ ነው አብዮት ጠባቂ የለኝም። ውለታ ይሄን ብንውልለት ይሄን ያደርግልናል አለባል አለቀ። የእነሱ የጸሎት ውጤት ያመጣል። እኔ እዚህ ቁጭ ብዬ ጥሩምባ ነፋለሁ። ጥሩምባ ነፊ እኮ ምንድነው የሚያደርገው? አቶ ገሌ ሞቷልና ቀብር ወጣችሁ ክበሩ ነው የሚለው። የእድር ዳኛ አይደለም ግን አዛዥ ይሰሙታል። ሁሉ ማን የሞተው ብሎ ይሰሙታል። ወይ ሞተ እንዴ? ምን ሆኖ ሞተ? ይጠይቃል። ጥሩምባ ነፊ ስለነገራቸው እኔ ጥሩምባ ነው የነፋሁት። ይህ ዝቋላ አባቶች ተርበውብናል፣ ተቸግረውብናል። መሬቱን እንሽጥ ሲሉ አትሸጡም፣ እላዩ ላይ ፎቅ ትሰራላችሁ ብያለሁ። ዲዛይን አሰርቻለሁ። እንስራ ትሰራላችሁ። አዎ ናከ ዳር ቁጭ ብሎ ስኳዶችን ተናግሯል። ማንም አይሰማው። እናቴ ስኳድ ጎንደር ውስጥ ሳሰባስብ አንድ ጎንደሬ መጥቶ አልሰጠኝም። አንድ ጎንደሬ ከዳር ነው ቆሞ የሚያየው ስኳድ። ዝቋላን ማን ነው